ሰላም ውድ የተከበራችሁ መላው የጨረቃ ቤተሰቦችና የማዳም ቀሞች እንደምን አላችሁ ያለውላችሁ። በዚህኛው ቪዲዮ ደግሞ የአይሚና ብሩክ ላይ የጻፉትን ኮሜንቶች እዚህ ጋር እናነባለን ማለት ነው። የእናንተን ኮሜንት ነው እዚህ ጋር አምጥቼ አይሚና ብሩክ በደንብ እንዳዩት እነሱ ቪዲዮ ላይ ከ5000 እና ከ4000 በላይ ኮሜንቶች አሉ። ሁላ ማየት ስለማይችሉ ብዙ ላይክ ያገኙትን ኮሜንቶች እዚህ ጋር መተን እናወራበታለን እንወያይበታለን ማለት ነው። ስለዚህ ቪዲዮን ሲጀምሩት ምንም የማይከፍልበትን ላይክ እና ሰብስክራይብ በማድረግ ጀምሩ ቤተሰቦቼ። አመሰግናለሁ። ወደ ቪዲዮ እንሂድ እስቲ። የመጀመሪያው ኮሜንት ምን ያልመሰላችሁ? ሚፍታን የጻፈው ሚፍታ ጉልበተኛ በዛብን አለ። የዛሬ ቪዲዮ እንግዲህ እንዳያችሁት ትልቅ ፍራንክ የተደረገው ሚፍታ ጉልበተኛ በዛብን እያለ ነው። እንግዲህ በዚህ ጉዳይ ምን ትላላችሁ? እስቲ ሐሳባችሁን ኮሜንት ላይ ጻፉልኝ ቤተሰቦቼ። ቀጣዩ ኮሜንት ደግሞ አይሚ ለብሩኬ ግጥም ገጠመ የምትሉት አይሚ ለብሩኬ ግጥም ገጠመ የምትሉት አልገባኝም፣ ግን የገባችሁ ሰው ካላችሁ ኮሜንት ላይ ጻፉልኝ እስቲ። ግን የሆነ የሚያስብ ኮሜንት እንደሆነ በኢሞጂዋ መለየት እንችላለን ማለት ነው። ከዛ በፊት ግን አንዴ እስቲ ምርቃት እንቀበል ቤተሰቦች። በዝልል ብሉ አለበትር ተሰማርታችሁ ሀገራችሁ ጋር የምትገቡ ወርቅ ጣቃው በራሱ እንደ መስከረም አላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ አፋችሁ የልጅ ክንድ ሄጃችሁ የማይወርድ የልጅ እንቅፋት። አሜን። ይሄን ምርቃት ለማግኘት ሁላችሁም ምንም አይጠበቅባችሁም። ኮሜንት ላይ የገባችሁ አሜን በማለት በመጻፍ የምርቃቱ ተካፋይ መሆን ትችላላችሁ ማለት ነው። እስቲ ወደ ቀጣዩ ኮሜንት እንሂድ። ሁለተኛ ቀን ቀረኝ ኢትዮጵያ ልገባ፣ ጸልዩልኝ ቅመሞቼ፣ በሰላም ግቢ በሉኝ፣ በሉጋደም የለኝም ብቻዬን ነኝ ደብሮኛል። እንግዲህ አንድ እህታችን ወደ አዲስ አበባ ወደ ኢትዮጵያ ልትመለስ ነው ማለት ነው። ስለዚህ ሁላችንም እንጸልይላት። እህቴ በሰላም ግቢ፣ በሰላም አምላክ ድግፍ አድርጎ እቅፍ አድርጎ ወደ አገርሽና ወደ ቤተሰቦችሽ ያስገባሽ እልሻለሁ። ቀጣዩ ኮሜንት በማርያም ላይክ በሉኝ፣ ዛሬ ገና ማየቴ ነው፣ ሰሞኑ የለውም። እሺ እህቴ ሁላችሁም ላይክ አድርጓት ቤተሰቦቼ። የኔንም ቪዲዮ ከጀመራችሁ አይቀር ላይክ ማድረግ አትርሱ። ንቀት ነው ላይክ የማታረጉኝ? በቃ አርጓት እስቲ፣ እውነት አርጓት። እኔ ምንም ድርግም ላይክ ማታረጉኝ እንዴ? ንቀት ነው እንዴ ምናምን ልበል እንዴ ቤተሰቦቼ? እዚህ ቀጣይ ኮሜንት እስቲ 1000 አስገቡኝ። ኤቢ ግሬስ ኦፊሻል የሚል አካውንት ነው። 1000 ያስገቡኝ ያለ ነው። እኛ ጨረቃ ቤተሰቦች ምንታመው በመተጋገዝ ነው። በዚህ አጋጣሚ አይሚና ብሩኬን 300,000 እና 400,000 ብሩኬን እናስገባቸው ማለት ነው። ምንም አይጎልብንም። ፒልክ ማድረግና ላይክ ማድረግ ነው ቤተሰቦቼ። ቅምጥሌ እና ሚፍታ ተገናኛችሁ ማለት ነው። ብሩኬ ጎበዙ፣ ቪዲዮ ላይ 300,000 ቅምጥሌን አስገቡልኝ። እሺ አሁንም እቺ ልጅ ያልቻለችው አይሚያችንን 300,000 አስገቡልኝ። ሚፍታና አይሚ ተገናኛችሁ። ስለዚህ ከዚህ በኋላ የሚጋርን ፕራንክ እናያለን ማለት ነው። በዚህ አይነት ቀጣዩ ፕራንክ ሚያል አይሚዬን 300,000 እያለች ነው አንድታችን። እባካችሁን አይሚን 300,000 እናስገባት የጨረቃ ቤተሰቦች። ቀጣዩ አይሚዬ የኔ ወርቅ የኔ አስተዋይ፣ አይሚ ለቡቡ ግጠምለት የምትሉ አሳዩኝ። ትናንትና አለፍታችሁን ነበር ተገኝታችኋል። ትናንትና ቀርተውብን ነበር፣ ግን ምንም አይሚ በሚፍታ ቤት ተገኝታለች ማለት ነው። ስለዚህ በጣም ደስ የሚል ፕራንክ ነበር የዛሬው። አይሚዬ የሚል ፕራንክ አለ። አይሚዬ እንግዲህ ስታይ ምን ያክል የጨረቃ ቤተሰቦች እንደሚወዱሽ እንግዲህ ማየት ትችላለሽ። የሙሼ ልጆችና የጋሽዬ ልጆች ጀግናዎች፣ ፈጣሪ ከፍ ከክፉ ነገር ይጠብቃችሁ፣ ብድር በምድር። ለማንኛውም ለአርሰናል ቀልድ አላቅም። እሺ እናንተ ግን ቤተሰቦች እስቲ የማን ደጋፊ ናቸው? እኔ ኳስ አላይም። ኳስ የሚባል ነገር የጨረቃ ቤተሰቦች አላይም። ምክንያቱም ለምን እቃጠላለሁ? ለምን በገዛ እጄ እቃጠላለሁ? በገዛ ይኔ ለምን ደግፋለሁ? እኔ ይህንም አስበው። ቀጣዩ ደግሞ ሰራላቸው ቡቡዬ ትችላለህ። በቃ የትናንትናውን ቂም በቀል ያረጉበትን ያሹፉበትን እዚህ ጋር ተበቅሏቸዋል። ባጭሩ ማን ነው አይሚዬ የኔ ሽቅርቅር፣ አይሚዬ የኔ ፍቅር ተበለሻል። እንግዲህ አይሚያችን ምን ያክል እኮ የጨረቃ ቤተሰቦች እንደሚወዱሽ እውነቴን ነው። ብሩኬንም እንደዛው፣ ግን አይሚዬን ይለያለሁ። አይሚዬ የኔ ጨዋ ሴት፣ የኔ ኩሩ ተበለሻል። እዚህ ጋር ደግሞ በጣም ደስ የሚል ኮሜንት ነው። እነዚህን ኮሜንት በምጽፉበት እጆቻችሁ ፈጣሪ የባርካችሁ ቤተሰቦቼ። የቡቡ ተንኮል አያልቅም የምትሉ እንዴ? የአይሚስ ፕራንካቸው እኮ ከባድ እኮ ነው። ፕራንክ ከተጀማመሩ አይሚና ብሩኬ ጨረቃ ቤተሰቦች ከባድ ነው የሚሆነው። ነገሩ እየተፋፋመ ነው የሚሄደው። ከባድ ነው። ቀጣዩ ደግሞ ብሩኬ ልክ አይደለውም፣ የፈለገችውን የመደገፍ መብት አላት። እዚህ ጋር ክለብ የግል ነው፣ ፍቅር የአንድ ነው፣ ክለብ የግል ነው። ግን ደግሞ
አንድ ክለብ ቢደግፉ ጥሩ ነው ብዬ አስባለሁ። የጨረቃ ቤተሰቦች በአንድ ቤት 2 ክለብ መደገፍ ከባድ አይደለም? ጨረቃ ቤተሰቦች እስቲ መልሱልኝ። ቀጣዩ ደግሞ እንዴት ዋላችሁ ቅመሞች? እግዚአብሔር ይመስገን በሉ። አሜን አሜን፣ እግዚአብሔር ይመስገን ያው ብያለሁ። እኔም እናንተን በሉ ኮሜንት ላይ ቤተሰቦች። አይሚዬ ጀግና፣ አይሚዬ ጀግና፣ አይሚዬ ጀግና፣ አይሚዬ ጀግና ተበለሻል። እንግዲህ የአይሚዬ እኮ ሙገሳ እኮ አያልቅም። እውነቴን ነው። እኔ ብሩኬ ጀግና፣ ብሩኬ ጀግና ልበል እንደ ጨረቃ ቤተሰቦች 300 ሺህ ያስገቡልኝ። ቅመጥልኝ እስቲ ያስገባት ቤተሰቦች። አይሚዬን 300 ሺህ እናስገባት ቤተሰቦች። የኔ ቆንጆ አይሚዬ፣ የኔ ቆንጆ አይሚዬ ተበለሻል። እንግዲህ አይሚዬ አየሽ ምን ያክል ቤተሰቦች እንደሚያሞግዙሽ። ብሩኬን ግን እያሞገሱ አይደለም። ለምንድን ነው ታዳሉት? ቡቡዬ የኛ ቀብራራ ይመችክ። ይኸው እዚህ ጋር ቡቡዬ የኔ ቀብራራ ተበላካል። አንተም ያሞግስክ ሰው አለ ማለት ነው። ቀጣይ ቪዲዮ፣ ቀጣይ ኮሜንት ብሩኬ ይመች። የዛሬው ፕራንክ የሚገርም ነው ማለት ነው። አይሚዬና ብሩኬ የምትወዱ ሁላችንም የምንወደው፣ ስለዚህ ሁላችንም ላይክ እናድርግ ማለት ነው። ቪዲዮ የኔሷንም ኮሜንት የኔንም ቪዲዮ ላይክ አድርጉ ቻሉት እንግዲህ የምትሉ። አዎ ከዚህ በኋላ ኮሜንቱ በቃ ከባድ ነው፣ ቪዲዮአቸው ከባድ ነው። አይሚና ብሩኬ አይሚዬ ተገኝተሻል እኮ። ሲቀጥል ማለት አንድ ቤት 2 ደጋፊ ሲኖር በጣም ነው ደስ የሚለኝ። ከባድ አይደለም ግን ደስ ይላል። እንደ ቤተሰቦች የሆነ አላ ፉክክር ይበዛበታል ጨዋታው። አሁን አርሰናል እና ማንቸስተር ዩናይትድ በአንድ ቀን ደጋፊ ጨዋታ ቢኖራቸው አይሚና ብሩኬ የት ሄደው ነው ቪዲዮን ኳሱን የሚያዩት? ቤተሰቦች ነገር ግራ ያጋባል። አይሚዬ ታጋኝታሻል። አዎ አይሚ ተገኝታለች። አይሚዬ ዛሬ ተገኝታለች ቤተሰቦች። እስቲ አይሚዬና ቡቡዬ መልካም የሆነ ሰው ሚፍታዬን ወንድማችን የምትወዱ ብቻ እኔን ስወዳችሁ በላይክ። እንግዲህ ሚፍታ የማይወድ ሰው የለም ማለት ነው። ሚፍታ እስከ ዛሬ እኔ በሚና በብሩኬ መሀል ገብቶ ሰላም ሲፈጠር ነው የማየውና በጣም ደስ የሚለኝ እና የሆነ ድንቡሽቡሽ ወንድማቸው አለ ደስ የሚል ወንድማቸው ነው። ባይዘወይ ድሮም ለድራማ እንደሆነ አውቄ ነበር። እንዴ ምን ሆነሽ? እኔ መጀመሪያ ግን አላወኩም ነበር ቤተሰቦች፣ ተሸውጄ ነበር። እውነት ምን ተፈጠረ ማላቸው ምን ሆኑ ብዬ በጣም ተጨንቄ ነበር። ግን ጭንቀታችን ባዶ ነው። ፕራንክ ነው፣ ፕራንክ ነው ቤተሰቦቼ። አይሚዬ የኔ ወርቅ የኔ ጣፋጭ ቡቡዬ የተመታ ፕራንክ፣ ከባድ ፕራንክ ነው ዛሬ ቤተሰቦቼ። ብሩኬ የሰራት ፕራንክ ከባድ ፕራንክ ነው። ከባድ አይሚዬና ብሩኬ ከልብ የሚወድ ብቻ ሁላችንም የምንወደው። ስለዚህ ሁላችንም በላይክ ቤተሰቦቼ ቪዲዮን አሳብሩት። አይሚዬ ግን ለሰው ልጅ ያላት አያያት ለየት ይላል። እንዴት እንደደነገጠች የኔ ቆንጆ። አዎ አይሚ ለሰው ያላት ክብር አሁን ምን ያክል እንደደነገጠች አይታችኋል አይደል? እንግዲህ ውጥ የተባለው ሚፍታ ነው እንጂ ብሩኬ አይደለም። ግን ደግሞ ምን ያክል ደንግጣ እንደነበረች አይታችኋል። ይሄ ማለት ምን ያክል ለሰው ያለት አክብሮት ቤተሰቦች። ደህና እጅዳ ጨረቃዎቼው ይዱበት። ቅመሟን የፈለገውን መደገፍ መብቷ ነው። መብቷ ነው። ግን ደግሞ አንድ ቢሆኑ ጥሩ ነው ቤተሰቦቼ። የአይሚና የብሩኬ ጠበቃ ነኝ። አይሚዬ 300 ሺህ እናስገባት፣ ብሩኬን ደግሞ 400 ሺህ እናስገባው፣ እኔን ደግሞ 20 ሺህ ያስገቡኝ። ሁሉም ነገር በነፃ ነው። አመሰግናለሁ የሚል ኮሜንት አለ። ይሄ የኔ ኮሜንት ነው ቤተሰቦቼ። ስለዚህ እኔንም ሰብስክራይብ አድርጉ። ይሄ ባዘው አዲስ አካውንቴ ነው ቤተሰቦቼ። አይሚዬ የኔ ቆንጆ የኔ የሚል ኮሜንት አለ። በጣም ደስ የሚል ኮሜንት ነው ቤተሰቦቼ። አይ ብሩኬ ጀግና፣ ብሩኬ ጀግና፣ ብሩኬ ጀግና፣ ብሩኬ ጀግና ይመች ቀብራራው ተብሏል። ብሩኬ እንግዲህ እዚህ ጋር በጣም ተሞግሰሃል። አርሰናል ከልቡ የሚወድ ኡፍ። እኔ ኳስ ስለማልወድ ቤተሰቦቼ እዚህ ላይ አታስገቡኝ ቤተሰቦቼ። የኔ ጣፋጭ አይሚዬ የሚል ኮሜንት አለ። በጣም ደስ የሚል ኮሜንት ነው። አይሚዬ የሚልም ኮሜንት አለ እዚህ ጋር በጣም ደስ የሚል ኮሜንት ነው። አይሚዬ የኔ ጣፋጭ ብሩኬ የሚልም ኮሜንት አለ። በጣም ደስ ይላል ማለት ነው። አይሚዬ የኔ ቀበጥ የሚልም አለ። የዛሬው ኮሜንት ይለያል ቤተሰቦቼ። አይሚዬ የኔ እንቁ ምን ልሁንልሽ፣ ምን ልትሆኝኛለሽ? አዬ ብሩኬ ተብላል። ብሩኬ አዬ ተብላል። የድሬዳዋ ልጅ ነች መሰለኝ። ቡራው ቅመሜን ዛሬ ተገኝታለች። የኔ ውድ ቻየው እንግዲህ የኔ ውዶች ጨረቃዎቼ ብላለች አንድታችን። በጣም ደስ የሚል ኮሜንት ማለት ነው። ቡቡዬ እንኳን ደህና መጣ የአይሚ አፍቃሪው ተብላል። እንግዲህ ብሩኬ የአይሚ አፍቃሪው ተብላል። እዚህ ጋር እንደዚህ እንደሚመጣ ገምቼ ነበር። አረ ብሩኬ የሚገርም ፕራንክ አድርጎ እንደሚመጣ እኔም ገምቼ ነበር። ትናንትናም ስላችሁ ነበር፣ በቀደም ስላችሁ ነበር። የሁለቱ ፕራንክ ነው በአንድ ላይ አድርጎ የመለሰላቸው ለሁለቱ። አይሚዬ ያለ የሚልም አለ እዚህ ጋር። ቀጣዩ የስ ቢ ማለት የስ ብሩኬ እያለች ነው አንደታችን። ወይኔ ቅመሜ አይዞሽ ቻዩ ብሩኬን ብድሩን። እንግዲህ የነገው የአይሚን ብድር ከባድ ነው የሚሆነው። አይሚዬ የኔ ቆንጆ ተብለሻል። አይሚዬ የኔ ቆንጆ ተብለሻል። አይሚዬ የኔ ቆንጆ የኔ ውድ ተብለሻል። እዚህ ጋር ደግሞ በጣም ደስ የሚል ኮሜንት ነው የዛሬው አይሚዬ የሚል ነው የመጨረሻው ኮሜንት ማለት ነው።
ከዚህ ጋር ማመጣው ሁሉም ኮሜንት ማመጣቸው የሁላችሁንም ቤተሰቦች በጣም ደስ ይለኛል፣ ግን ሰዓት አይበቃንም ብዬ ነው። ስለዚህ ቪዲዮውን ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ትልቅ ቦታ እንደምታደርሱኝ አውቃለሁ። በዋናው አካውንቴ ደግሞ ዋናው ቪዲዮ ለቅቄላችኋለሁ ማለት ነው። አመሰግናለሁ ስለምታዩኝ፣ ስለምትከታተሉኝ፣ ከጊዜያችሁ ላይ ያካፍላችሁ ስለምታዩኝ የጨረቃ ቤተሰቦች አመሰግናለሁ። በጣም እወዳችኋለሁ። መልካም ምሽት ይሁንላችሁ።